የዛሬው ቪዲዮ በጣም ነው የሚለየው። ዩት እንዴት እንደሚያምር ማሻአላህ። የዚህ የበጋ የሙቀት ሰዓት ጣፋጭ የሆነ ሀላ አሰራር ነው ይዤላችሁ የመጣሁት። እሱም የኦሪዮ ሀላ ነው። አብራችሁም ሁኑ። እዚህ ጋር አንድ ካርቶን ኦሪዮ ያስፈልገናል። እዚህ ጋር ደግሞ ምንም ነገር ክሬም የሌለው ብስኩት ያስፈልገናል። ያላችሁ ብስኩት ተጠቀሙ። ቁምን ግን ክሬም እንዳይኖረው እዚህ ጋር መፍጫችን ላይ ትንሽ ወተት አድርገን 6 ፍሬ ኬሪ እናረጋለን። ጅብን ኬሪ ከዛ ሁለት ማነው ውሃ ለሙከፈፍ ማላ እንዳታብዙ ስኳር ኦሪዮ ላይ ትንሽ ጫን ስለሚል ስኳር እንዳታብዙ ስኳር። እሺ ማነው ይሄ አሊ ሙከፈፉን እንዳታበዙ። ሁለት ፍሬ ደሪም ዌፕ እናረጋለን። አንድ ከረሜል እናረጋለን። እዚህ ጋር ደግሞ 2 ጊሽጣ 125 ሚሊ ግራም የተጠቀምኩት። 2 ጊሽጣ ጌመር እንጠቀማለን። በ250 ካላችሁ አንዱን ተጠቀሙ። ከዛ እንፈጨውና ይሄን ይመስላል። ክሬሚ ነው ማሻአላህ እንዴት እንደሚያምር። ቪዲዮ ሲመጣላችሁ ኮፒ ሊንክ አድርጉልኝ እሺ። ከዛ ሳህን ላይ ወተት አድርገን ኦሪዮን በወተት እየነከርን እንደዚህ ባይሬክሳችን ላይ እንደረድራለን። ከዛ የሰራነውን ክሬም ከላይ እንዲናለብሰዋለን። እንዳታሳንሱ እንዳይደርቅባችሁ እሺ። ከዛ እንደዚህ እናደርግና እናስተካክለዋለን። ከዛ ደግሞ ብስኩቱን አሁንም በወተት እየነከርን ከላይ እንዳረድራለን እንደዚህ እንደምታዩት። ከዛ በኋላ አሁንም ክሬሙን ደግሞ እናረጋለን ልክ እንደመጀመሪያው። ሶስተኛ ላይ ደግሞ ኦሪዮ እናረጋለን ወተት እየነከርን። ከዛ ነጩን ክሬም እናረጋና ነጩን ክሬም እንዳጨርሱ እሺ፣ እንዳጨርሱት። ምክንያቱም እንደዚህ ቸኮሌት ወይም ደግሞ ኑቴላ አድርጋችሁ 2 ማንኪያ ኑቴላ አድርጊበታለሁ እንዴት አቀላቀሉና ከላይ ደግሞ እንደዚህ ታሳምሩታላችሁ ማለት ነው። ከዛ 2 ፍሬ ኦሪዮ ፈጭቼ እንዲ ከላይ ዲኮር ለማድረግ ያህል ከዛ ደግሞ 1 ኦሪዮ አድርጌ ሸፍኜ ፍሪጅ ውስጥ ቢያንስ ለ3 ሰዓት ለ4 ሰዓት ቢቀመጥ ያው በደንብ ነው የሚቀዘቅዘው። በጣም ነው ክሬሚ የሚሆነው። ይሄን ይመስላል። ስለተከታተላችሁኝ አመሰግናለሁ። ቪዲዮ እናንተ ጋር ሲደርስ ኮፒ ሊንክ አድርጉልኝ፣ ፎሎ አድርጉኝ። በሌላ ቪዲዮ እስክንገናኝ ባይ።